ሃይ እንዴት ናችሁ? ይሄን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ይሄ በጣም አስቸጋሪ አደገኛ ነገር ነው ማሳያችሁ። ኦልሞስት ስራ ጨርሼ ልወጥ አካባቢ አሁን ኦልሞስት 2 ሰዓት ተኩል አካባቢ ነው ስል ነው አንድ ህጻን ልጅ እንግዲህ ትንሽዬ ህጻን ልጅ ናት፣ የ7 ዓመት ልጅ ማለት ነው። ሳንቲም ውጣ ነው እንግዲህ ቤተሰቦቿ እየተሯሯጡ እኔ ጋር የመጡት። ሳንቲም ማውጣቷን እዚህ በራጅ ላይ አሳያችኋለሁ። እስኪ ፈጣሪ ከረዳን በፍጥነትና በጥራት ለማውጣት እሞክራለሁ። ወደ ፕሮሲጀሩ እንሄዳለን። ሴክሽን ስጡኝ እስኪ፣ በጣም ዲፕ ነው። እሺ ቴንክ ዩ። ስንት ሳንቲም ነበር ያሉት? 50 ሳንቲም ነው፣ 1 ብር ነው። ኦኬ ይታየኛል የሳንቲሙ ጫፍ። ቲንክ ይዤዋሉ፣ እየወጣን ነው። ኦልራይት ቲንክ ዊ አር አውት። ዶክተር አማረ የጨረስን ይመስለኛል። ያቻት 1 ብር ናት። ሶ ቢዩቲፉሊ ኮምፎርታብሊ እንደምታያት ኦልሞስት 10 ሰከንድም አልወሰደብንም አውጥተንላታል። ግን ተመልሰን ደግሞ ቼክ እናደርጋለን። የጉሮሯን ሁኔታ ያለችበትን ሁኔታ ቼክ እናደርጋለን። ኤኒ ብሊዲንግ ኦር ኖት ሁሉን ነገር ቼክ አድርገን ዊል ኮል ኢት ዳይ ማለት ነው። ሰክሽን ኦኬ ኤቭሪቲንግ ኢዝ ኤክሰለንት። በቃ ጨረስኩ ማለት ነው። እንግዲህ እቺ የምታያት ሳንቲም ናት እንግዲህ ሚሚዬ ውጣት የነበረው። ሶ ወላጆች መልእክቱ ምንድነው ነው? እሺ እኛስ አወጣን ይሄንን ሳንቲም። መልእክቱ ምንድነው? ልጆቻችሁ የሚጫወቱበትን ነገር እባካችሁ ትኩረት አድርጋችሁ ተመልከቱ። ወደ ሳምባቸው ሊገባ ይችላል። ይሄ ነገር ምናልባት ወደ ታች ወደ ሆዳቸውም ተገፍቶ ሊወርድ ይችላል። ያ ሲሆን በጣም አስቸጋሪ ነው የሚሆነው ከዛ በኋላ ማውጣቱ በራሱ ነው። እባካችሁ ወላጆች እባካችሁ ተጠንቀቁ። በልጆች ላይ ቀልድ የለም። ልጅ ነው እና ጥንቃቄ ብናደርግ በጣም መልካም ነው። እንዲህ አይነት ነገሮች ደግሞ ቅጽበታዊ የሆነ ጤናማን ልጅ ህይወታቸውን ሊያሳጡ ይችላሉ ማለት ነው። ብዙ አይነት ባዕድ ነገሮች ስለሚገቡ በተለይ ደግሞ እንደዚህ ኬሚካላይዝድ የሆኑ እንደ ባትሪ እንደ ጨሌ እንዲሁም ደግሞ የተለያዩ ነገሮች ወደ አፋቸው የሚያስገቡ ከሆነ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። ልጆቻችንን በእንደዚህ አይነት ቀላል ነገሮች ማጣት ስለሌለብን ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። አሁን በጣም ደክሞኛል። ነገም ሰርጀሪዎች አሉ። ትንሽ እጄ ረፍት ላድርግ። መልካም ምሽት።